እነዚህ ቤተሰቦችሽን ከዚህ ቤት አስወጪልኝ ሲላት ጸጥ ማለት ነው። ጸጥ ብላ አልፋ ለሱ እንደገና ተደርባ ቤተሰቦቿን መቆጣቷ ነው። ግራ በጣም ያናደደኝ ነገር እሱ ነው። በአንድ ቀን ሌሊት ውስጥ ፎቶን አይታ ወደቀች ፌንት። ወንድሟ አጠገባ ባይኖር ምን እንደሚደርስባት አይታወቅም ነበር። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እንግዲህ 1000 ሰብስክራይብ ገብተናል። ቀስ በቀስ እንሄዳለን፣ እንጨምራለን። 5000 10000 እያልን 15000 እያልን ወደ ጥሩ ከፍታ እንሄዳለን ብዬ አስባለሁ። ሰብስክራይብ ያደረጋችሁኝ ሰዎች በደንብ ነው ማመሰግናችሁ። ላይክ ሼር ያደረጋችሁልኝን አመሰግናችኋለሁ። እና ዛሬ ላወራችሁ የመጣሁት ጉዳይ ትናንትና የትንሱ ፕሮፋይል ላይ የተለቀቀውን ቪዲዮ አይታችሁታል። እና ትንሱ ለአላዛር ተደርባ ቤተሰቦቿ ላይ የጮኸችባቸው ነበር። እኔ ግራን የገባኝ እኔ በአንድ ቀን ውስጥ አሁን እስር ቤት ያሳሰረችው ሰው እንዴት በአንድ ቀን ሌሊት ውስጥ እንዴት ሰው እሱን ይላል? የሆነ ነገር ባይደረግባት እሱን ብላ በአንድ ቀን ሌሊት ውስጥ አትለዋወጥም። እኔ አሁን እየመሰለኝ ያለው ነገር በቃ መተቱን ያስደረገው ጎረቤትም ምንም አይደለም፣ በቃ እራሱ አላዛር ነው። በአንድ ቀን ሌሊት ውስጥ ፎቶን አይታ ወደቀች ፌንት። ወንድሟ አጠገባ ባይኖር ምን እንደሚደርስባት አይታወቅም ነበር። በዚህ እርግዙና እንዴትም ብለው ካረጋጓት በኋላ በአንድ ቀን ውስጥ ፕሮግራም ላይ ሲጠራት ሄደችለት። ትናንትና ደግሞ ጭራሽ ቤት ውስጥ ቀጥራው ወንድሞቿ መጥተው ሲቆጡት ለሱ ተደርባ አትናገሩት ምናምን ማለት ጀመረች። እኔ ምን እየተካሄደ እንደሆነ ግራ እየገባኝ ነው። አሁን እዚህ ጋር እንዴት ሰው በአንድ ቀን ለሱ ብላ ቤተሰቦቿን እስከ መናገር ድረስ ትደርሳለች ብዬ እኔ አስቤ አላውቅም። በጣም ትንሱ እየተሳሳተች ነው ያለሽው እዚህ ጋር። ደግሞ በደንብ ግራ የገባኝ ነገር እንዴት ቤተሰቦቿን አስወጪልኝ ከዚህ ቤት ሲል ጸጥ ማለቷ ተገቢ ነው ብዬ አላስብም። ይሄም ደግሞ የሆነ ነገር እንደተደረገባት ያስታውቃል። ወንድሟ ደግሞ ጸበል ልውሰድሽ ሲላት እሷ ኧረ እኔ ጤነኛ ነኝ ምንም አልሆንኩም ትላለች። ግን እያሳየችን ያለው ተግባር በአንድ ቀን ሌሊት ውስጥ አላዛር ጋር ሄዶ መለጠፍ ማለት ይህ የሆነ መተት ወይም ደግሞ መስተፋቅር የሚባል ነገር የተደረገባት ነው የሚመስለው። ማሚ ደግሞ እንቁላሉንም የሰበረችባት አውቃ ነው የሚመስለኝ ማለት ነው። በዚህ አይነት ጭንቅላቷ ላይ የሰበረችው መንፈሱ ጭንቅላቷን እንዲቆጣጠር እሱ ነገር እንዲይዛት ተብሎ ጭንቅላቷ ላይ ሰብረውታል እንቁላሉን። እንደዛ ነው የሚመስለኝ እኔ ማለት ነው። እና ትንሱ ምን እየሆነች እንደሆነ ግራ ጸበል እንሂድ ሲሏት እምቢ አለች። ቤተሰቦችሽን አስወጪኝ ከዚህ ቤት ሲል እሷ ጸጥ አለች። ጭራሽ ለሱ ብላ አጠገባ የነበረውን ወንድሟን በዚህ ሁሉ ችግር ውስጥ አንድ ላይ የሆነ ወንድሟን ተቆጣችው። አላዛር ደግሞ ጭራሽ ብሎ የሚስቱን ቤተሰብ ከቤቱ አስወጪልኝ ማለት አላዛር ተገቢ ነው ብዬ አላስብም። አስወጪልኝ ማለት እኮ በጣም ያዋርድ ተግባር ነው እያደረክ ያለው። የወንድሟን ሚስት ከቤቴ ውጡልኝ አስወጪልኝ ማለት ተገቢ ነው ብዬ አላስብም። አንቺም ደግሞ ጸጥ ማለትሽ በጣም ቤተሰቦችሽን እያስናቅሽ ነው እዚህ ጋር ማለት ነው። ለቤተሰቦችሽ ክብር እንዳይኖረው እያደረግሽ ነው። የሆነ ጊዜ ላይ በቃ በሱ ላይ በቃ ቆርጠሽ ነበር። አሳስረሽዋል፣ ከቤቴ ውጣ ብለሽ አስወጥተሽዋል። ከዛ በአንድ ቀን ውስጥ ያ እንቁላሉን አይተሹ ጭንቅላትሽ ላይ ከሰበረችው በኋላ በአንድ ቀን ውስጥ ቀጠረሽ፣ ሄድሽለት። የልጅ ሲወጣ ታውቋል ብሎ ቀጠረሽ። በቃ ደስተኛ ሆናችሁና ለጊዜው ትናንትና ደግሞ እንደገና ቤትሽ ቀጠርሽው። አንቺ ቤተሰቦችሽን አስወጪልኝ ሲል ጸጥ አልሽው። ወንድምሽ ሲቆጣው አትቆጣው አልሽው።
በጣም ቤተሰብ የማስናቅ ይሄ አሁን የቤተሰብ የመናቅ አንደኛ ድርጊቱ ነው። አሁን ከቤት ውጣልኝ ማለት ገና የመጀመሪያው ነው። ገና ብዙ ነገር ይልሻል በዚህ ከቀጠልሽ ማለት ነው። እና ይሄ ነገር ጥሩ አይደለም። ትንሱ ወንድምሽ ወደ ጸበል ልውሰድሽ ብሎሻል። እሺ ብለሽ ሂጂ እስቲ ለውጡን ታይዋለሽ ማለት ነው። እና ትንሱ እስከ ዛሬ ድረስ ይሄ ችግር ከተፈጠረ ጀምሮ ላንቺ ነበር እኔ እየደገፍኩ የነበረው። ግን አሁን እያደረግሽ ያለሽው ነገር መጥፎ ነገር ነው። ቤተሰቦችሽ የመናቅ ደረጃ እስከሚደርሱ ድረስ ጸጥ ማለት አለብሽ ብዬ እኔ አላስብም። ቤተሰቦችሽ በጣም እየናቃቸው እንደሆነ አንቺም ታውቂያለሽ። ግን ምን እያደረግሽ ነው? ጸጥ ብሎ ማየት። ምን እያደረግሽ ነው? ለሱ መደረብ። ምን እያደረግሽ ነው? ውጣልኝ ሲላቸው ጸጥ ብለሽ ከነሱ ጋር መጣላት መረጥሽ። ይሄውን አንቺ እስከ ዛሬ ድረስ ተበድለሽ ነበር። አሁን ደግሞ ቤተሰቦችሽን እየበደልሽ ነው ማለት ነው። እና ምንም እያደረግሽ ያለሽው ነገር ጥሩ ነገር አይደለም። ታይ በቃ አንቺ እንዴት ቤተሰቦችሽን ውጡልኝ ሲላቸው ጸጥ ብለሽ ጭራሽ ለሱ አትናገሩብኝ ትያለሽ። አዎ ብዙ ነገር ሊያሳስብሽ ይችላል። ግን ይሄ እሱ ሳይሆን አሳስቦሽ ሳይሆን እሱ ያረጉብሽ ነገር ነው። በአንድ እንቁላል ምክንያት ይሄ ሁሉ ነገር ሊፈጠር ነው ማለት ነው። ቤተሰቦችሽ ተንቀዋል። ቀስ በቀስ ደግሞ አንቺንም ይንቅሻል። በባልና ሚስት መናነቅ ደግሞ ብዙ ነገር የሚፈጠር ነገር አለ እና ራስሽንም ቤተሰቦችሽንም አስከብሪ። በቃ ምልሽ ነገር ይሄን ብቻ ነው። ቤተሰቦችሽን ካላስከበርሽ ነገ የሚደርሰው ነገር ማን ነው ተጠያቂ የሚሆነው? ብዙ ነገር ሊያደርስብሽ ይችላል ማለት ነው። በዚህ አይነት አንቺንም ገና ሊያስወጣሽ ነው ማለት ነው። ውጪ ብሎ በቃ ሲያስወጣሽ ጸጥ ብለሽ ታያለሽ። ያ ማለት ነው ቤተሰቦችሽን ውጡ ማለት አንቺን ውጪ እንደማለሽ ቁጠሪው በቃ። እና አላዛርም ተው፣ አትጠቀምባት ልጅቷን። በቃ የምታገባት ከሆነ አግባት ወይ በፍቅር ኑሩ። ካልፈለካት በቃ ተዋት። የምን መስተፋቅር? በመስተፋቅር ማሰቃየት ልጅቷን ተገቢ ነው እኔ ብዬ አላስብም። ወንድሜን አውቃለሁ። እኔ ለአንተ ነበር ማገዝ የነበረብኝ፣ ግን እኔ ለወደ እውነቱ ነው ማደላው ማለት ነው። አሁን እየተበደለች ያለችው ትንሱ ናት። በዛ ላይ እርጉዝ ናት፣ ልትወልድ ነው። ግን አንተ አሁንም እሷ ላይ ጥሩ ነገር እያረክ አይደለም። ወደፊት የሚመጣው ነገር እግዚአብሔር ነው የሚያውቀው። ከዚህ በላይ እንዴት ሰው መጀመሪያ ላይ ሲገናኙ በፍቅር ተገናኙ፣ ተጋቡ፣ አረገዘች፣ ደስ አለን። ያረገዘችውም በጥል ውስጥ ነው፣ ግን ልትወልድ የደረሰችው በጥል ውስጥ ነው። 9 ወር ማለት ነው። 9 ወር ውሎ ተጣልቷል። 1 ዓመት ሊሆን አሁን 3 ወር ብቻ ነው የቀሩ እና በጣም የሚያስጠላ ነገር ማለት ነው። እንዴት ሰው 9 ወር ሙሉ በጥል አንድ ቤተሰብ ላይ እንደው በጣም የሚያስጠላ ነገር ማለት ነው። ምን እየተካሄደ ነው ያለው? ትንሱ ደግሞ በጣም እየተጎዳሽ ነው አውቃለሁ። ግን አንቺ ቤተሰቦችሽን ካላስከበርሽ ማን መጥቶ ያስከብርልሻል? ወንድምሽን ካላስከበርሽው ማን መጥቶ ያስከብርልሻል? ባልሽ ነው። ግን ደግሞ አንቺ ላይ የሚደረገው ነገር የባልነት ሳይሆን የሆነ የጠላትነት በመስተፋቅር አንቺን እሱ ጋር አጣብቆሽ ከቤተሰቦችሽ ጋር ያለያይሻል። ቀስ በቀስ በመስተፋቅር አንቺን ያሰቃይሻል። ብዙ ነገር ሊያደርግብሽ ይችላል ማለት ነው። እና ትንሱ እረፊ በቃ። ቤተሰቦችሽንም ራስሽንም አስከብረሽ ባለፈው እንዳረግሽው እሱ ላይ ጓብለሽ መኮሳተር እንጂ አሁን እንዳረግሽው እሱን አትናገሩብኝ ወይኔ ካልሽ እሱ በጣም ነው የሚጠቀመው ባንቺ፣ በጣም ነው የሚጠቀምብሽ ከጫፍ እስከ ጫፍ ማለት ነው። እና እረፊ በቃ። እኔ ትናንትና ልመጣ ነበር ወደ አዲስ አበባ ወንድሜ ያስቆመኝ እንጂ እሱንም አንድ ላይ እንሂድ ስለው ለአንድ ሳምንት እንሂድ ከቪዲዮ በኋላ ቁጭ ብለን አውርተን ነበር። ለአንድ ሳምንት እንያቸው ለ2 ሳምንት እንያቸው ብሎ
ተነጋግረንበት ነው የጨረስነው። ግን እኔ አሁንም የመሄድ ሀሳቡን አልተውም እና እዛ የሚደረገው መተት ለእኛም እየተረፈን ነው ማለት ነው። ቀስ በቀስ ሙሉ ቤተሰቡ ጋር ተሰራጨ። አያሿ ባለፈው ያልኩት ነገር ሆነ። ይሄ መተት ቀስ በቀስ ሙሉ ቤተሰቡን ያጋጫል አላልኩ? ይኸው ትናንትና እኔና ወንድሜ ተጣላን። የኛ ገና እንደኛ ረጋ ባንል ኖሮ ብዙ ነገር ሊፈጠር ይችላል። እኛ ግን ረጋ በማለታችን አረጋጋ ነው ጥሉ። እዛ ግን ማን ነው ረጋ ብሎ ጥሩ የሚያረጋጋው ነው? ማን ነው ሰከን ብሎ ሰይጣንን የሚያቃጥል ማን ነው? ጸበል እንሂድ አላት። ከዚህ በላይ ምን ያርጋት? እሺ ማለት ነበረባት። እሺ ወንድሜ ለአንተ ስለሄዳለሁ ብላ መታዘዝ ታላቋ ነው፣ መታዘዝ ነበረባት። እሷ ግን በግዴለሽነት አረ እኔ ምንም አልሆንኩም፣ ምንም የለብኝም፣ ጤነኛ ነኝ አለችው። ይሄ ግን ተገቢ አይደለም። ትንሱ ስሚ ውስጥ አንዴ ይሄ ሁሉ ችግር ካንቺ ጋር ያሳለፈውን ወንድምሽን ካልሰማሽው ማንን ታስብ እንደሰሚ ነው? ታይ በቃ ስሚው፣ አንዴ ስሚውና ሄደሽ ጸበልሽን ወስደሽ ተመለሽና የሚደረገው ነገር ሰይጣን ሰከን ሲል ቤተሰቡ ይረጋጋል ማለት ነው። ግን አላዛር እኔ ምንክ ነገር የለኝም። ባህሪክ ወዴት እየሄደ እንደሆነ አላውቅም። አንተ ይቅር ጠንቋይ ጋር ሰው ጋር ራሱ የማደርስ ሰው ነበርክ። ግን ምን እየሆንክ እንደሆነ እኔ በጣም ግራ እየገባኝ ነው። እና አንተ ራስህ ተው፣ ወደ ድሮ ባህሪክ ተመለስ እስቲ። ማን ነው እንደዚህ እያደረጋችሁ ያለው? ትንሱም እረፊ በቃ። ቤተሰቦችሽን ማስከበር አለብሽ። በቤተሰቦችሽ ከመጣ ደግሞ መስመሩን ማሳየት ያለብሽ አንቺ ነሽ። ቀይ መስመር ይሄ ነው ብለሽ ማስወጣት ከቤትሽ። ጭራሽ አንቺ ወጥ እንዲረግጥ እሱን አትንኩብኝ ብለሽ ለሱ ትደረቢያለሽ። ይሄ ነገር ግን ያስከፍልሻል፣ በጣም ነው የሚያስከፍልሽ ካሁኑ ካልቋጨሽ። እና እኛ ስንነግራችሁ እውነት አይመስላችሁም መሰለኝ። እና እኛ እኮ እዚህ እናንተ የተደፈነባችሁን ነገር በመተቱ የተደፈነባችሁን ነገር እኛ እዚህ እያየን ነው። ጥፋተኛው ማን እንደሆነ በደንብ ነው የምናውቀው። እናንተ ግን ተደፍናችኋል። እኛ የምንናገረውን አሰሙንም። ስሙን እስቲ አንዴ፣ መቼስ ታዩታላችሁ ቪዲዮን አንዴ። በቃ ማንንም ሳይቃን እንደምታዩት ግን ስሙን አንዴ እስቲ በቃ። ትንሱም ደግሞ በቃ ቤተሰቦችሽን አስከብሪ፣ ወንድምሽንም አስከብሪው፣ ራስሽም ተከበሪ። ጥሩ መስመር ላይ ነበርሽ። አስወጥተሽዋል፣ ከቤትሽ አሳስረሽዋል። ይማር ነበር በእስር ቤቱ። ማን እንዳስፈታው ባላቅም ይማራት ነበር። እስር ቤት ገብቶ ጸጉሩን ተቆርጧት እዛ ሲሰቃይ ይገባው ነበር ያንቺ ስቃይ። እስከዛ ድረስ የተሰቃየሽው ግን አንቺ አሁንም ተመለሽ ወደ ድሮ። አትንኩብኝ፣ እሱን አትንኩብኝ ማለት ጀመርሽ። ይሄ ተገቢ ነው ብዬ አላስብም ትንሱ። እና ተመለሺ። ይሄ ሁሉ ጊዜ ያልፋል፣ ማያልፍ ነገር የለም። እና ተጠንቅቀሽ ወንድምሽ ሚለሽን ሰምተሽ ሁሉን ነገር ችለሽ እሱንም ቀይ መስመር እንዳያልፍ አድርገሽ ነው ቤተሰቦችሽን ማስከበር ምችው ማለት ነው። እና ታይ ተመለሽ ነው ምልሽ። ቤተሰብ እንግዲህ ይህን ቪዲዮ ሼር እያደረጋችሁ እነሱ ጋር እንዲደርስ አድርጉ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። ይመቻችሁ።